ሰላም ተመልካቾቻችን የአፔና ስፖርትስ ነው። በዛሬው ቪዲዮ የሰባተኛው ሳምንት የፕሪሚየር ሊግ ጨዋታዎችን ቅድመ እይታ የምናደርግ ይሆናል። የመጀመሪያው ጨዋታ ማን ዩናይትድ ከኤቨርተን ነው። በአምናው ውጤት አቻና በማንቸስተር ዩናይትድ ድል ነበር የተጠናቀቀው እና ስናየው ፎርማቸውን የማንቸስተር ዩናይትድ ባለፈው ሳምንት በአስቶን ቪላ ቢሸነፉም አሁንም በእነሱ ሜዳ በሚደረገው ጨዋታ ማን ዩናይትዶች የተሻለ እንቅስቃሴ ያሳያሉ ተብሎ ይገመታል። ኤቨርተኖች ደግሞ 2-0 አሸንፈዋል ኖርዊችን ባለፈው ሳምንት። ግን ይህ ጨዋታ በማንቸስተር ዩናይትድ አሸናፊነት ይጠናቀቃል ብዬ ነው የማስበው። የመጨረሻው ውጤት በማንቸስተር ዩናይትድ 2-1 አሸናፊነት ይጠናቀቃል ብዬ ገምታለሁ። ሁለተኛው ጨዋታ ቼልሲ ከሳውዛምፕተን ነው። እንግዲህ ቼልሲዎች ባለፈው ሳምንት በአምና ፕሪሚየር ሊግ ቻምፒዮኖች በማንቸስተር ሲቲ ተሸንፈዋል። የተጫወቱትም ጨዋታ አስደሳች አልነበረም። ማንቸስተር ሲቲ ሙሉ ቁጥጥር ነበራቸው በጨዋታው ማለት ነው። ሳውዛምፕተኖች ግን ካሉት ቡድኖች አንጻራዊ ቀለል ያለ ቡድን ስለሆነም ባለፈው ሳምንትም ሳውዛምፕተን በውልስ ስለተሸነፉ በዚህ ሲዝን ያላቸው 16ኛ ደረጃ ላይ ቁጭ ማለታቸውና ምንም ጨዋታ ሳያሸንፉ ስለቀሩ ይህ ጨዋታ በቼልሲ አሸናፊነት በሰፊ ውጤት ይጠናቀቃል ተብሎ የሚገመት ይሆናል። ስለዚህ ቼልሲዎች ይህን ጨዋታ 3-0 ያሸንፉታል ብለን ገምተን። ሶስተኛው ጨዋታ ውልፍስ ከኒውካስል ነው። ውልፍሶች ባለፈው ሳምንት ሳውዛምፕተንን በሴንት ሜሪስ አሸንፈዋል። ራውል ሜኔዝም የጭንቅላቱን ሰርጀሪ ተሰርቶ ከተመለሰ ጀምሮ የመጀመሪያውን ጎል ማስቆጠር ችሏል። ስለዚህ ይህም ጨዋታ ለውልፍስ ጥሩ ማሸነፍ እድል ይኖራቸዋል ብለን እናስባለን። በሌላ በኩል ደግሞ ኒውካስሎች ከዋትፎርድ ጋር 1-1 ነበር ያጠናቀቁት በፊቱን ጨዋታ። እናም አሁን እነሱ በዚህ ሲዝን ምንም ጨዋታ አላሸነፉም እስካሁን ማለት ነው። አጥቂያቸውን ካሎም ዊልሰን እስካሁን እንደተጎዳ ይገኛል። ስለዚህ በማጥቃቱ ዙሪያ እምነታቸው ያለ አሁንም አላን ሳን-ማክሲማን እና በጆሊንተን ነው። ስለዚህ ውልፍስ የባለፈውን ማሸነፋቸውን እዚሁ ይቀጥላሉ ብዬ ነው ማስበው። ስለዚህ ይህ ጨዋታ በውልፍስ 1-0 አሸናፊነት ይጠናቀቃል ብዬ ገምታል። አራተኛው ጨዋታ በርንሊ ከኖርዊች ሲቲ ነው። እንግዲህ በርንሊዎች ማሸነፍ የሚገባቸውን ጨዋታ ከሌስተር ጋር አቻ ወጥተው ነበረ ባለፈው ሳምንት። ኖርዊች ደግሞ በሌላ በኩል ምንም ጨዋታ እስካሁን ሳያሸንፉም አቻም ሳይወጡ እስካሁን እንደተገኙ ይሆናል ማለት ነው። እናም ይህ ለበርንሊ 3 ነጥብ ለማግኘት ትልቅ እድል ይሆናቸዋል ተብሎ የሚገመት ይሆናል። እናም የመጨረሻው ውጤት በበርንሊ 2-0 አሸናፊነት ይጠናቀቃል ብዬ ገምታለሁ። ሌላው 11 ሰዓት ላይ የሚደረገው ጨዋታ ሊድስ ከዋትፈርድ ነው። ሊድስ ዩናይትዶች በዚህ ሲዝን እንዳምናው ጠንክረዋል የጀመሩት። እስካሁን ድረስ ምንም ጨዋታ አላሸነፉም። 3 አቻ ወጥተው 3 ተሸንፈዋል እና 6 ጎል ብቻ ነው ማግባት የቻሉት። የገባባቸውም 14 ጎል ሲሆን ከፕሪሚየር ሊጉ ብዙ ጎል ባስተናገደ ሁለተኛ ደረጃ ላይ ተቀምጠዋል። ስለዚህ ይህ ጨዋታ ለሊድስ ፈተና ይሆናል ተብሎ ይገመታል። ዋትፈርዶች እንግዲህ ከኒውካስል ጋር አቻ ወጥተዋል። ከዛም በፊት ኖርዊች ሲቲን አሸንፈው ነበር። ስለዚህ ዋትፈርዶች አንጻራዊ የተሻለ ደረጃ ላይ ስለተቀመጡ የጨዋታ 3 ነጥብ የማግኘት ትልቅ እድል ይሆናል ተብሎ ይገመታል። ሊድስ ዩናይትዶች በዚህ ጨዋታ ቢያንስ 1 ነጥብ ይዞ መውጣት ይችላሉ ብዬ ገምታለሁ። ስለዚህ የመጨረሻ ውጤት 1-1 ይጠናቀቃል ብዬ ነው የማስበው። 1:30 ላይ የሚደረገው ደግሞ ብራይተን ከአርሴናል ነው። ይህ ጨዋታ ለአርሴናል ትልቅ ፈተና ይሆናል። አርሴናል ባለፈው ሳምንትም ቶተናምን ማሸነፍ ችለዋል። 3-1 ተቆጣጥሮ ነበር ያሸነፉ። ስለዚህ በዛ ድላቸው ምክንያት 10ኛ ደረጃ ላይ ቁጭ ብለዋል። ብራይተኖች ደግሞ 6ኛ ደረጃ ላይ ነው የሚገኙት። ባለፈው ሳምንት ያደረጉትን ጨዋታ ከክሪስታል ፓላስ ጋር አቻ ቢወጡ ክሪስታል ፓላሶች ጥሩ ተጫውተውና ጨዋታውን ተቆጣጥረውት ነበረ። ብዙ ጎል የማግባት እድልም ነበራቸው። ያው ጆርዳን አየው ባዶ ጎል መሳት ክሪስታል ፓላስ እና ብራይተንን በአቻ እንዲለያዩ አድርጓቸዋል። ሆኖም ግን አሁንም ይህ ጨዋታ አቻ ይጠናቀቃል የሚል ግምት ነው የምሰጠው። ምክንያቱም አርሴናልም ጥሩ ፎርም ላይ ስለሚገኙ ብራይተኖችም ዲፌንሳቸው በጣም ጠንካራ ሆኖ አርሴናልን ብዙ እድል ብዙ ክፍተት ማይሰጡበት ይሆናል ማለት ነው ከቶተናም ሆትስፐር ጋር ባደረጉት ጨዋታ ሲነጻጸር። ስለዚህ ይህ ጨዋታ 1-1 ይጠናቀቃል እየገምታለሁ። እንግዲህ እሑድ ላይ የሚደረጉት ደግሞ የመጀመሪያው እና ትልቅ ጨዋታ የሆነው ቶተናም ከአስቶን ቪላ ነው። ቶተናሞች
ሲዝኑ እንደጀመሩት አይደለም አሁን የሚገኙት። ሲዝኑን በ3 ድል ጀመሩት ነበረ። ከዛም በኋላ ያለውን 3ቱንም ጨዋታ በመሸነፋቸው ምክንያት 11ኛ ደረጃ ላይ ይገኛሉ። ባለፈው ሳምንትም በአርሰናል ተዋርዶ ነበረ። ጨዋታው ላይ ምንም አልታዩም ነበር። ኬን ምንም ሳይሰራ ነበር የቆየው። እንዳየነው ግን ሐሙስ ያደረጉት ጨዋታ ኮንፈረንስ ሊግ ላይ በ19 ደቂቃ ሃትሪክ መስራቱን አይተናል። አስቶን ቪላ ግን ከባድ ተፎካካሪዎች ይሆናሉ። ምክንያቱም ባለፈው ሳምንት ዩናይትድን ጎል እንዳያገቡ አድርገው እነሱ በ1 ጎል አሸናፊነት አጠናቀዋል ጨዋታውን። ስለዚህ ለቶተናም ከባድ ፈተና ይሆናሉ ብዬ ነው የማስበው። ስለዚህ የጨዋታ በአስቶን ቪላ አሸናፊነት ይጠናቀቃል የሚል ግምት ነው ያለኝ። የመጨረሻ ውጤት በአስቶን ቪላ 2-0። 8ኛው ጨዋታ ዌስትሃም ከብሬንትፈርድ ነው። ይህ ጨዋታ በጣም አጓጊ ጨዋታ ነው ብዬ ነው የማስበው። ምክንያቱም ብሬንትፈርዶች እስካሁን ድረስ ባላቸው ፎርም ሲታይ አንድ ጨዋታ ብቻ ሊሸነፉ የቻሉት 2 አሸንፈው 3 አቻ ወጥተዋል እና የባለፈው ሳምንትም ከሊቨርፑል ጋር ያደረጉት የሳምንቱ ምርጥ ጨዋታ የነበረው 3 እኩል በማጠናቀቃቸው ትልቅ ግምት ይሰጣቸዋል ለብሬንትፈርዶች ማለት ነው። መጀመሪያ ላይ እንዳሰብናቸው የሚናቁ ቡድን እንዳልሆኑ እያሳዩ ይገኛሉ። ዌስትሃም ጠንካራ ቡድን ቢሆንም ብሬንትፈርዶች በቀላሉ እንዲላቀቁ አያደርጓቸውም። በዚህ ጨዋታ ላይ ነጥብ ይጋራሉ። የመጨረሻ ውጤት 2 እኩል ይጠናቀቃል ብዬ ነው ማስበው። 9ኛው ጨዋታ ክሪስታል ፓላስ ከሌስተር ሲቲ ነው። እንግዲህ ክሪስታል ፓላሶች እንደምናያቸው ከሆነ አሁንም ስትራክቸር የያዘ ቡድን እንደሌላቸው ማየት ይቻላል። አዲሱም አሰልጣኛቸው ትንሽ ለመላመድ የተቸገረ ይገኛል። እንግዲህ ባደረጉት 6 ጨዋታ አንዱን ብቻ ነው ያሸነፉት፣ ቶተንሃምን ማለት ነው። በሌላ በኩል ደግሞ ሌስተር ሲቲዎችም ይህን ሲዝን እንደፈለጉት አልጀመሩም። 6ቱን ጨዋታ አድርገው እነሱም 2 ጨዋታ ብቻ ነው ማሸነፍ የቻሉት። እናም የ3 ጎል ዕዳ ላይ ይገኛሉ። ይህ ጨዋታ በክሪስታል ፓላስ ድል ይጠናቀቃል ብዬ ነው የማስበው። የመጨረሻው ውጤት በክሪስታል ፓላስ 2-1 አሸናፊነት ይጠናቀቃል። በዚህ ሳምንት ተጠባቂ የሆነው ጨዋታ ደግሞ ሱፐር ሰንዴ ላይ የሚታየው ሊቨርፑል ከማን ሲቲ ነው። የአምናው ጨዋታቸው ሲታይ በማን ሲቲ ሜዳ 1 እኩል ነበር ያጠናቀቁት። ከዛም በሜዳቸው 4-1 ተሸንፈዋል ማለት ነው። የማን ሲቲን ፎርም ስናይ እስካሁን ድረስ 1 ጎል ብቻ ነው የገባባቸው በዚህ ሲዝን። ሊቨርፑሎችም 4 ነው የገባባቸው። ስለዚህ የፕሪሚየር ሊጉ ጠንካራ ዲፌንስ ያላቸው ቡድኖች ናቸው ማለት ነው። በሊቨርፑል በኩል የትሬንት አሌክዛንደር አርኖልድ መጎዳት የእነሱ ከባድ እጦት እንደሆነ ማየት ይቻላል። ምክንያቱም ትሬንት አሌክዛንደር አርኖልድ በቀኝ ክንፍ አደገኛ ኳሶችን ያሻግራልም፣ በዛም ልክ ኮርነር ፍሪኪክ ሲያገኙ የሚመታላቸውም እሱ ነው። ስለዚህ በሱ ቦታ ማን ይጮታል የሚለው ጥያቄ ይሆናል። ያው ጆ ጎሜዝ ወይም ጄምስ ሚለር አላቸው። ከሁለት አንዱን ያሰልፋል ብለን ነው የምናስበው። እናም የሊቨርፑል ዲፌንሳቸውና አታካቸው ጠንካራ ቢሆንም በማን ሲቲ ባየነው እንቅስቃሴ ባለፈው ሳምንት ቼልሲ ጋር ባደረጉት ማለት ነው ይህ ጨዋታ በማን ሲቲ አሸናፊነት ይጠናቀቃል የሚል ግምት ነው ያለኝ። የመጨረሻው ውጤት 2-1። ስለዚህ የ7ኛው ሳምንት ጨዋታዎች ቅድመ እይታ የሚመስሉ ነበር። ጨዋታዎቹን የምናየው ይሆናል።